ማደግ መለወጥ ትፈልጋለህ፣ ነገር ግን የሆኑ ነገሮች ጎትቶ እያስቀሩ ነው። ምን እንደሚጎትትህና ምን ወደ ኋላ እያስቀራህ እንደሆነ እስከዛሬ አንተም አላወቅኩም። ዛሬ ምንድን ወደ ኋላ እያስቀራህ ምንድን እየጎተተህ እንደሆነ በዝርዝር የምናይ ይሆናል። ለነሱም መፍትሄዎችን የምናበጅ ይሆናል። እነዚህን ነገሮች ከተረዳ በኋላ እንደምትፈልገው ስኬታማ መሆን ትችላለህ። አብዛኛው ወጣት በወጣትነቱ ስኬታማነትን ይፈልጋል። ነገር ግን እነዚህ ነገሮች እየጎተቱ ስለሆነ ነው። አንድ ገበሬ ዘር ከዘራ በኋላ አረሞች ያስቸግሩታል። እነዛን አረሞች እስካልነቀለ ድረስ ያ ዘር ሊያድግለት አይችልም። ስለዚህ ሁላችንም ውስጥ የነዚህ አረሞች አሉ። እነዚህን አረሞች እንዴት እንደምንነቅል፣ እነዚህንም ከነቀልን በኋላ እነሱ ላይ ምን መተካት እንዳለብን በዝርዝር የምናይ ይሆናል። ለማታውቁኝ ሰዎች ዮሐንስ ግዛው እባላለሁ። በዚህ ቻናል ላይ ስለ ቢዝነስ፣ ስለ ፋይናንስ እና ራስን ስለማጎልበት የተለያዩ ቪዲዮዎችን የምለቅ ይሆናል። እናንተም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዳታድግና እንዳትለወጥ ማነቆ ከሆኑብህ ወይም ተግዳሮት ከሆኑብህ ነገሮች አንዱ ፍርሃት ነው። የሆነ ነገር ለማድረግ ሁልጊዜ ትፈራለህ። የሆነ ነገር ለማድረግ ሁልጊዜ ትሰጋለህ። ነገር ግን አሸናፊ ሰዎች፣ ስኬታማ ሰዎች አይፈሩም። ማለትም ምን የሚያስፈራ ነገር አለ? ከዚህ ከምድር ላይ እዚህ ምድር ላይ እስካለ ድረስ ምን የሚያስፈራ ነገር አለ? ያንን ነገር ማሸነፍ፣ መጋፈጥ ያንተ ድርሻ ነው የሚሆነው። ያንን ነገር አሸነፍ፣ ተጋፈጥክ ሲባል ነው አሸናፊ ልትባል የምትችለው። ለምሳሌ ማራቶን ላይ 200 300 ሰዎች አንድ ጊዜ ይሮጣሉ። እነዚያ የሮጡት ሰዎች ሁሉ ስኬታማ ናቸው ልንል አንችልም። አሸናፊ ሰዎች ናቸው ልንላቸው አንችልም። ምክንያቱም ከ1 እስከ 3 የወጡት ናቸው የሚሸለሙ። አብዛኞቹ አጃቢዎች ናቸው። ስለዚህ አንተም ስኬታማ መሆን የምትፈልግ ከሆነ ሁልጊዜ ማሸነፍ አለብህ። ለማሸነፍ ደግሞ ፍርሃትህን ማስወገድ ይጠበቅብሃል። ስኬታማ የምትላቸው ሰዎች ፍርሃታቸውን ያሸነፉ ናቸው። ፍርሃታቸውን አሸነፈው የተጋፈጡት ናቸው። ስለዚህ አሸናፊ መሆን የምትፈልግ ከሆነ፣ ስኬታማ መሆን የምትፈልግ ከሆነ የግድ ፍርሃትህን ማስወገድ ይጠበቅብሃል። ፍርሃትህን ደግሞ ለማስወገድ ያንን ነገር የምትፈራውን ነገር መጋፈጥ ነው። ጨለማ የምትፈራ ከሆነ በጨለማ የሚደረጉ ነገሮችን ፕራክቲስ ማድረግ። ሰውን ማናገር የምትፈራ ከሆነ ሰውን ለማናገር መሞከር። የምትፈራውን ነገር በምታደርግበት ጊዜ ኮንፊደንስህን ይጨምራል። ሁለተኛው ደግሞ እንዳትለወጥ ያደረገ ስጋት ነው ወይም ጥርጣሬ። ይሄ ነገር ባይሆንስ፣ ባይሳካስ እያልክ በመጠራጠር ነው። እንደው ግን የሆነ ነገር አምነን ነው መጀመሪያ ያለብን። ዘራይት ብራዘርስ ሁለት ወንድማማቾች ያን ነገር እንደሚሳካ አልተጠራጠሩም ነበር፣ እንደሚሆን ነበር ያመኑት። ምክንያቱም አንደኛ የምታምንበት ፈጣሪ እስካለ ድረስ ያን ነገር የማሳካት ፕሮባቢሊቲ ከፍተኛ ነው። ምክንያቱም ፈጣሪ ከአንተ በላይ ያደርግልሃል። እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ አይደል የሚለው። ስለዚህ አንተ አምነህ ያንን ነገር እስቲ ለፈጣሪ አሳልፈህ ስጠው። አትጠራጠር። ስትጠራጠር ፈጣሪን አይሆንም አያደርገውም እያልክ ነው። ስለዚህ አንተ የምታደርገው ነገር ትክክለኛ ነገር እስከሆነ ድረስ ሰውን የሚያሻሽል፣ ሰውን የሚለውጥ፣ ለአንተን የሚለውጥ እስከሆነ ድረስ ስኬታማ የማትሆንበት ምንም ምክንያት አይኖርም። ስለዚህ ስጋትና ጥርጣሬህን ማስወገድ ይጠበቅብሃል። ሶስተኛው ደግሞ ስንፍና ነው። አብዛኞቻችን ስኬታማ መሆን እንፈልጋለን። ነገር ግን ስኬታማ ለሆን የሚከፈለውን መስዋዕትነት መክፈል አንፈልግም። እንደውም አንዳንዶቹ ስኬታማ መስለው መታየት ነው እንጂ የሚፈልጉት እውነተኛ ስኬታማነትን አይፈልጉትም። ስኬታማነት በነገራችን ላይ ብዙ የሚያስከፍላቸው ነገሮች አሉ። እነሱን ነገሮች ለመክፈል ዝግጁ የሆነ ሰው ብቻ ነው ስኬታማ የሚሆነው። ስለዚህ አንተም ስኬታማ መሆን የምትፈልግ ከሆነ እነሱ መከፈል ያለባቸውን ነገሮች በደንብ አድርገህ መክፈል ይጠበቅብሃል። ስለዚህ ስንፍናህን ማሸነፍ ነው። ስንፍናህን እንዴት ነው የምታሸንፈው? ለነገሮች አይሆንም አይሳካም እያልክ የምታስብ ከሆነ ፕሮባብሊ ሰነፍ ነህ። ስለዚህ ስንፍናህን ስታሸንፍ ነው ነገሮች የመሳካት ፕሮባቢሊቲ ያላቸው። ስንፍና አንዱ ፕሮካስቲኔሽን ነው። ፕሮካስቲኔሽን ማለት ይህን ነገር ነገ እሰራዋለሁ፣ ዛሬ ደክሞኛል፣ ዛሬ ደብሮኛል ማለት ነው። ፕሮባብሊ ስኬታማ ሰዎች እንደዚህ የሚሉት ነገር የለም። ኤሎን መስክ እንደዚህ የሚልበት ነገር የለም። በቀን ለ6 ሰዓት ብቻ ነው የሚተኛው፣ ወይም የመተኛት ሩቲኑ 6 ሰዓት ብቻ ነው። 16ቱን ሰዓት በስራ ያሳልፋል፣ የተቀረችውን ሰዓት ደግሞ በረፍት ያሳልፋል። ስለዚህ አብዛኞቻችን ስንፍናችንን ማሸነፍ ይጠበቅብናል። ስንፍናችንን ካሸነፍን 1%ቱ ስኬታማ ሰዎች መሆን ይቻላል። ሌላኛው ደግሞ መጥፎ ልማዶቻችን ናቸው እስከዛሬ እዚህ የሚያደርሱ። ለአብዛኞቻችን እዚህ መድረስ ተጠያቂው የቀድሞ ልማዶቻችን ናቸው። ያለህበት ነገር ደስተኛ ካልሆንክ ልማድን ማስተካከል ይጠበቅብሃል። ልማድህን ደግሞ ለማስተካከል መከፈል ያለባቸውን ነገሮች መክፈል ይጠበቅብሃል። ፕሮባብሊ ልማድን ማሻሻል የምትፈልግ ከሆነ ዘ አቶሚክ ሃቢትስ የሚለውን የጄምስ ክሊር መጽሐፍ ብታነብ የተሻለ ይሆናል ብዬ አስባለሁ። በጥቅሉ የሰው ልጅ ልማዱን ካስተካከለ፣ ልማዱን ካሻሻለ ስኬታማ የማይሆንበት ምንም ምክንያት የለም። ምክንያቱም የስኬታማ ሰዎችን ልማድ እየተገበርክ እንዴት ነው ስኬታማ የማትሆነው? ዘ አቶሚክ ሃቢት የሚለው የጄምስ ክሊር መጽሐፍ ራሱ የሰው ልጅ በቀን 1% የሚለወጥ ከሆነ የዓመቱ መጨረሻ ላይ 37% የሚታይ ለውጥ እንደሚያሳይ
በግልጽ ይናገራል። ስለዚህ በየቀኑ ልማድህን ማሻሻል፣ በየቀኑ የተሻሉ ነገሮችን ማድረግ የዕለት ተዕለት ተግባርህ መሆን ይጠበቅበት። የመጨረሻው ደግሞ ትዕቢት ነው። አብዛኛው ስኬታማ ሰዎች እቺን ነገር ሲያደርጉ ነው ከስኬታቸው ዞር የሚሉት። አብዛኞቻችንም አላስተዋልናት ደረጃው ይሄ ነገር አለ። አብዛኞቻችን ላይ አነሰን በዛ እቺ ነገር አለ። እቺ ነገር ማስወገድ የምንችል ከሆነ ግን ስኬታማ ማንሆንበት ምንም ምክንያት የለም። ነገር ስናደርግ በራሳችን እንዳደረግን ራሳችንን ማመጻደቅ የለብንም። ለሁሉም ነገር ይህንን ነገር እንድናገር ያደረገው ፈጣሪ ነው። ማመስገን ይጠበቅብናል። እኔ ነኝ በላይ እኔ ነኝ እንደዚህ ማለት አይጠበቅብንም። ስኬታማም ከሆነን በኋላ ፈጣሪን መርሳት የለብንም። አብዛኞቻችን ስኬታማ የምንሆነው ስኬታማ ከሆነን በኋላ ፈጣሪን ስለምንረሳ ሊሆን ይችላል። ስለዚህ ሀምብል መሆንን መዘንጋት የለብንም። በትህትና በእምነት ያደረግነው ነገር ስኬታማ እንደሚያደርገን 100% እርግጠኛ ሆኜ እነግራችኋለሁ። የትኛው ሀሳብ ተመቻችሁን ሀሳብ በኮመንት ላይ አስቀምጡልኝ። የኛውን ቪዲዮ ያስፈልገዋል ለምትሉት ሰው ሼር አድርጉለት። ጊዜ እንድንገናኝ የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።